ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳትህ የታል? እንግዲህ የጎልጎታው ምስጢር ይሄ ነው። በእውነትም መቃብሩ ባዶ ነው። ኢየሱስ ክርስቶስ ከሞት ተነስቷል። ዛሬ በማለዳ ደግመን የምስራችን ልንናገር ብቅ ብለናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ በመጨረሻው ቀን ማለዳ የትንሣኤውን የምስራችን ወንጌል ልንሰማ ደግሞ መተናል። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ዛሬ እሁድ ነው። ዛሬ የሳምንቱ የመጀመሪያ ቀን ነው። ከዛሬ 2000 ዓመት በፊት በዛሬው ዕለት ከሳምንቱ በመጀመሪያው ቀን የሆነውን ታሪክ ልነግራችሁ ነው በዚህ የመጣሁት። ለዚህ መነሻ የሚሆነኝ የሉቃስ 24 ከ1 እስከ 5 ያለውን ክፍል በማንበብ ልጀምር። እንዲህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ሥጋ አላገኙትም። እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም የሚል ቃል ነው። ስለዚህ የሳምንቱ የመጀመሪያ ቀን የዛሬ 2000 ዓመት አካባቢ የደስታ የምስራች ቀን ነው። ይሄ ምስራች በዓመት የሚገደብ አይደለም፣ በዘመን የሚገደብ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ለሰው ልጆች ሰው ሆኖ ከሰውም በታች ሆኖ የባሪያን መልክ ይዞ ደግሞም አፈር እንዲሆን ወደ ምድር ተቀበረ። ምድር ውስጥ ቀበሩት። አበቃለት፣ ከዚህ በኋላ አይነሳም፣ የሚያስፈራራን የለም፣ የሚወቅሰን የለም፣ የሚሞግተን የለም ብለው የሃይማኖት መሪዎች ሳይቀር ቀበሩት። ጌታ ግን ይሄ ሁሉ እንደሚሆን ያውቅ ስለነበር ቀድሞ በነቢያት እሱም ደግሞ በአካል አብሮ ለሚከተሉ ሰዎች ነግሯቸው ነበር። ይህንን ያላመኑ ሰዎች ብዙ ነበሩ። ነገር ግን በሳምንቱ በመጀመሪያው ቀን እነዚህ ሰዎች መሞቱን ያመኑ መነሳቱን ግን ማመን የተሳናቸው ደቀ መዛሙርቱ ሳይቀር የእሱን አስከሬን ለማየት ወደ መቃብሩ ቦታ ሄዱ። ነገር ግን ከላይ የመጡ ከምድር ያልሆኑ እንደ ሰው ያልሆኑ መሞቱንም መነሳቱንም ያምኑ የነበሩ መላእክት እንዲህ አሏቸው፣ የሚኖረውን ከማይኖር እንዴት ትፈልጋላችሁ? እሱ ተነስቷል፣ በዚህም የለም አሉ። ስለዚህ የጌታችን የኢየሱስ ክርስቶስ ትንሣኤ ዛሬ የምናከብረው መታሰቢያውን የምናከብረው ይሄ ትንሣኤ የሁላችንም የተስፋ መልእክት አለው። የተስፋ መልእክት ይሞታል ደግሞም ይነሳል የተባለውን ባለማመናቸው ይሄንን ረስተው ቆዝመው አዝነው በአንድ ቤት ተከማችተው ለነበሩና በየሀገሩም ተበትነው ጠወልገው ወደየቤቶቻቸው ተመልሶ ለነበሩ ሰዎች የደስታ መልእክት ብቻ አልነበረም፣ የተስፋም መልእክት ነው። ማን ይቤዠናል? ማን ይታደገናል? ብሎ ሲሉ የነበረ እኛ ተስፋ ቆርጠናል፣ ከዚህ በኋላ የሚታደገን ለሚሉ ሰዎች በራቸውን ከኋላ ዘግተው ሰው እንዳይገባባቸው እነሱም ወደ ውጭ እንዳይወጡ ተስፋ ቆርጦ ለነበሩ ሰዎች ይሄ የምስራች ቃል ነው። ይሄ ምስራች በዘመን የሚሻር የምስራች አይደለም፣ የተስፋ ምስራች ነው። እንግዲህ ሁላችንም እንደምናውቅ ያለ መብላት ብዙ ቀን መቆየት ይቻል ይሆናል። ሳንጠጣም ብዙ ቀን መቆየት ይቻል ይሆናል። ነገር ግን የሰው ልጅ ተስፋ ሲያጣ ሞተ ብሎ ሲያበቃ አበቃልኝ ሲል ከዚህ በኋላ ተስፋ የለኝም ሲል መብላትም አያኖርም፣ መጠጣትም አያኖርም። የሚያኖር ተስፋ ነው። ስለዚህ የእነዚህ ሰዎች ጓደኛ፣ ወዳጅ፣ አምላክ፣ ጌታ ብቻ ሳይሆን ተስፋቸው ጭምር ነበረ የሞተባቸው። አሁን ይህን ምስራች ሲሰሙ የሞተብን ሰው ተነሳልን ብቻ ሳይሆን የሞተብን ተስፋ ለመለመልን። ዛሬም ለእኛ መልእክት አለው። አንዳንድ ጊዜ በውስጣችን በተፈጠረው ጥያቄ ምክንያት ተስፋ ልንቆርጥ እንችላለን። በዙሪያችን በምንሰማው ምክንያት ተስፋ ልንቆርጥ እንችላለን። ነገር ግን ተስፋ አለ። የሞተው ጌታ እነሳለሁ ያለው ጌታ ሰዎች ባያምኑም ገዳዮቹ እንኳን አንዳንዶቹ እንደሚነሳ ያምናሉ። ምክንያቱም እንደሚነሳ ባያምኑ ኖሮ ጠባቂ አያስቀምጡም ነበር። ነገር ግን ሲነሳ ሰው ሆኖ እንደሚነሳ ነው
የሚያስቡት ከሞት በላይ መሆኑን አሳያቸው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ሳምንት በዚህ ቀን የሆነው ታሪክ የተስፋ መለምለም ብቻ ሳይሆን ሞት ያፈረበትም ነው። የጌታ ኢየሱስ ክርስቶስ ተከታዮች አፍረው ፈርተው ተሸሽገው ቢኖሩም ከነሱ በላይ ግን ከሁሉ በላይ ከሰው ልጆች በላይ የሆነው ሞት ያፈረበት ነው፣ እሱን ሊይዘው ስላልቻለ። ዮሐንስ ወንጌል ላይ ደቀ መዛሙርቱ ከኋላ በራቸውን ዘግተው ይቀመጡ ነበር ይላል። ነገር ግን ይሄ የሞተው ጌታ በኃይል ተነስቶ በር ሳያንኳኳ መለኮት መሆኑን ለማሳየት ከሞት በላይ መሆኑን ለማሳየት ከሞት በላይ ታላቅ መሆኑን ለማሳየት ሞትን ለማሳፈር ገብቶ ሰላም ለእናንተ ይሁን አላቸው። ይህንን ክፍል ሳነብ ሁል ጊዜ የሚገርመኝ ጌታ ኢየሱስን ይከተሉ የነበሩ ሰዎች ተስፋችን ምንድነው ብቻ ሳይሆን ለማስታወሻ የሚሆን ምን ቀረልን ሲሉ ምንም በእጃቸው ላይ አልነበረም። ልብሱን እንደምታውቁት የሮማ ወታደሮች ተከፋፍለውታል። እናትየውን ስትከተል ጌታ አይቶ ለዮሐንስ አደራ ሰጥቷት ነበር። ነፍሱ ለአባቱ አሳልፎ ሰጠ። ለደቀ መዛሙርቱ አንዳች ነገር አልሰጣቸው። ስለዚህ ጌታችን ይህችን ሰጥቶናል፣ መታሰቢያ ነች፣ ማስታወሻ ነች እንዲሉ አንዳች ነገር የላቸውም። ነገር ግን ያስፈልጋቸው የነበረው ቁስ አልነበረም። ያስፈልጋቸው የነበረው ሰላም ስለሆነ ሰላም ለእናንተ ይሁን አላቸው። ወገኖቼ ቅድም እንዳልኳችሁ ጌታ ኢየሱስ ተስፋ ነው። ሞቱ ተስፋ ነው። መምጣቱ ተስፋ ነው። ደግሞ መመለሱ እንደገና ተስፋ ነው። ስለዚህ ከጌታ ጋር ስንኖር፣ ከጌታ ጋር ስንመላለስ፣ ስንጸልይ፣ ስንዘምር በተስፋ ከእሱ ጋር ልንመላለስ ይገባል። ያለውን አድርጓልና የሚለውንም ያደርጋልና። ከሁሉ በላይ ሞት ያሸንፈው ዘንድ አልቻለም። ከሞት በላይ መሆኑን አሳየ። ሰው ብቻ አልነበረም። ከማርያም በመወለዱ ሰው ብቻ ነው ይሉ የነበሩ ሰዎች እነሱን የሚያሸንፈው ሞት እሱን ሳያሸንፍ ሲቀር ሞት መሸነፉ በአደባባይ ተገለጠ። ዛሬ በአንድም በሌላም ሁኔታ መንገድ ተዘጋባችሁ ብትኖሩ ከዚህ በኋላ ቀን የለኝም፣ ከዚህ በኋላ ዘመን የለኝም፣ ከዚህ በኋላ ጊዜ የለኝም፣ ከዚህ በኋላ ሰው አልሆንም ያላችሁ ካላችሁ ተስፋ አለ። ጌታ ኢየሱስ ተነስቷል፣ ደግሞም ተመልሶ ይመጣል። ለሱ የሚሳነው ነገር የለም። ስለዚህ የሰጠን ነገር ቢኖር ተስፋ ነው፣ በሱ ተስፋ እንድናደርግ። ስለዚህ ወገኖቼ ኢየሱስ ተስፋ ነው፣ ትንሣኤው ተስፋ ነው። የዛሬው ቀን ከመብላት ከመጠጣት ታሪኩንም ከመዘከር ያለፈ ነው። ተስፋችን የምናለመልምበት ነገ ምን ይዞብኝ ይመጣ ይሆን፣ ነገ ምን ይሆን ብላችሁ የምታስቡ ካላችሁ ኢየሱስ ክርስቶስ ለጥያቄያችሁ መልስ፣ ለእንቆቅልሻችሁ ፍቺ ነው። ተስፋ የሆነውን ጌታ በሕይወታችሁ እንድታነግሱት፣ ለጓደኞቻችሁ ከታላቅ ንብረት በላይ እንድታካፍሉ፣ እንድታሳዩ በዚህ አጋጣሚ ላሳስባችሁ እወዳለሁ። እግዚአብሔር ዘመናችሁን ይባርክ። አሜን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እንግዲህ ላለፉት 8 ቀናት ውስጥ የቀረጻን ቦታ የፈቀዳችሁልን ለአብያተ ክርስቲያናት እንዲሁም ደግሞ መልእክት በማስተላለፍ አብራችሁን ከጎናችን ለነበራችሁ አገልጋዮችም ጭምር በተጨማሪ ደግሞ ከካሜራ በስተጀርባ በቀረጻ እንዲሁም ደግሞ በድምፅ ስታገለግሉ ለነበራችሁ ሁላችሁንም በጌታ በኢየሱስ ስም እንባርካችኋለን፣ እናመሰግናለን። ተባረኩ። እንግዲህ መልካም በዓል መልካም ቆይታ እንዲሆንላችሁ እንመኛለን። በተከፈለልን ዋጋ በተከፈለልን ንጹህ ደም የሚገባውን ሕይወት ለመኖር እየተጋን እንድንቀጥል አደራ ጭምር እያስተላለፍኩ አብሬያችሁ የቆየሁትኝ እኔ ሰናይት ሙልጌታ ነኝ። መልካም በዓል መልካም ቆይታ።